ለምን የአብርሃምና የሳራ ያድርግላችሁ ተብሎ ይመረቃል ተብሎ ቢጠየቅ ለምን በዚህ እንደምንመርቅና መሰረታዊ ሐሳቡ ምን እንደሆነ እንድንረዳ በዚህ ርዕስ የአብርሃምና የሳራ ያድርግላችሁ በሚል ርዕስ እንማማራለን። ከሰባቱ ምስጢራተ ቤተክርስቲያንም አንዱ ምስጢረ ተክሊል ጋብቻን የሚመለከት ነው። ከምስጢራቱም ከማይደገሙ ምስጢራት አንዱ በእውነቱ ተክሊል። አሁን በዚህ ዘመን ራሱ ያለው መሰረታዊ ችግር የምግባር ችግር ሊመስልን ይችላል። የምግባር ችግር የለም ብዬ አይደለም፣ አለ ሞልቷል። ግን የምግባር ችግርን ራሱ ያገነነው መሰረታዊው የእምነት ማለት ነው። በአብርሃም ዘመን ምንም መጽሐፍ ስላልተጻፈ አብርሃም ከሱ በፊት አንድ ሰው ካፈጀ በኋላ በእግዚአብሔር ኃይል መውለድ እንደሚችል የሚያውቅበት ታሪክ የለው። ዘካርያስ ግን ቢያንስ የአብርሃምን ታሪክ ያውቃል። አይደለም እንዴ? ያውቃል አያውቅም? እኔ አሁን እንደማስተምረው እኮ ዘካርያስ የአብርሃምን ታሪክ ያስተምርበታል። ማን ነው ጋብቻን አንድ ያደረገው? ባልና ሚስትን አንድ ያደረገው ማን ነው? ታምናላችሁ በዚህ? እግዚአብሔር አንድ ያደረገው ሰው አይለየው ካለ ለምን ለመለየት ትፈልጊያለሽ? ለምን ለመለየት ትፈልጋለህ? ከአቅማችሁ በላይ የሆነ ፈተና እንዲህ ያለ ፈተና ከመጣባችሁ ከአቅማቸው በላይ የሆነ ፈተና በመጣ ጊዜ የአብርሃምና የሳራን ትዳር የታደገ ልዑል እግዚአብሔር ትዳራችሁ ከምንም ፈተና ይታደግላችሁ ማለት ነው። እንደ አብርሃም እምነት ኑሯቸው በክርስቶስ አምነው ከዚህ ፈተና ክርስቶስ ያወጣኛል፣ ከዚህ ችግሬ ክርስቶስ ያወጣኛል፣ ክርስቶስ አንድ አድርጎኛል፣ ሰው አይለየው ብሎኛል ብለው በእምነት የሚጸልዩት ሁሉ በእምነት ሰማዕታት ድል እንደነሱ፣ በእምነት ጻድቃን አጋንንትን ድል እንደነሱ በእምነት የሚኖሩ ባለትዳሮቹ ፈተናቸውን ድል የሚያደርግላቸው ክርስቶስ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ሰላም ቀሲስ ሞላ የዚህ ደብር ምክትል አስተዳዳሪ፣ መጋቢ ሐዲስ ዳንኤል፣ ቀሲስ ሰናይ፣ በዚህ ያላችሁ ዲያቆናት፣ አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እስቲ ሙሽሮቹን አብረን እንመርቃቸው። የአብርሃምና የሳራ ያድርግላችሁ በሉ እስኪ። የአብርሃምና የሳራ ያድርግላችሁ። የአብርሃምና የሳራ ያድርግላችሁ። እግዚአብሔር አምላክ ጋብቻቸውን የአብርሃምና የሳራ ያድርግልን። አሁን የምንማረው ለምን የአብርሃምና የሳራ ያድርግላችሁ ተብሎ ይመረቃል ተብሎ ቢጠየቅ ለምን በዚህ እንደምንመርቅና መሰረታዊ ሐሳቡ ምን እንደሆነ እንድንረዳ በዚህ ርዕስ የአብርሃምና የሳራ ያድርግላችሁ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ለሁላችን ምስጢሩን በቸርነቱ ይግለጽልን። ጋብቻ መሰረታዊ ነገር ነው፣ ክቡር ነገር ነው። ትውልድ የሚቀጥለው በጋብቻ ነው። መነኮሳትም ሳይቀሩ የሚገኙት ከጋብቻ ነው። ቅዱሳንም የጋብቻ ውጤቶች ናቸው። ስለዚህ ጋብቻ በቤተ ክርስቲያናችን ትልቅ ጉዳይ ነው። በጣም መሰረታዊ ጉዳይ ነው። የከበረ ነው። እግዚአብሔርም አዳምና ሔዋንን አንድ አድርጎ ነው የፈጠራቸው። አሁን መጨረሻ ላይ ደግሞ በወረቡ እንደሰማችሁት ቅድም በጸሎተ ተክሊሉ ለደረሳችሁ በጸሎተ ጋብቻው ላይ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 19 ይሄ ወረብ ሆኖ የተወረበው ቃል ያለበት ነበረ። አምላካችን እግዚአብሔር ወንድንና ሴትን ጥንቱን አንድ አድርጎ ነው የፈጠራቸው። ስለዚህ ሁለቱ አንድ ናቸው። እግዚአብሔር አንድ ያደረገውን ሰው አይለይ ነው ያለው ጌታችን። እና እንግዲያውማ ሙሴ በኦሪት የፍቿን ደብዳቤ ሰጥቶ ያሰናብታት ብሎ ለምን ጻፈ አሉት። ይህማ የተደረገው ስለ ልባችሁ ድንዳኔ ነው። ምክንያቱም በኦሪት በመጽሐፍ እንደተጻፈው አንድ ሰው ከጋብቻው ቃል ኪዳኑ የሚለየው
ሞት ብቻ ነው የሚለውን ነገር ሲነገራቸው ካልሞተችልኝ ማላገባ ከሆነ ካልሞተልኝ ሌላም ማላገባ ከሆነ እያለች ሴቷም ወንዱም በዝሙት ባልሆነ ነገር ተያዘች እያለ እያስወገረ ማስገደል፣ ሴቲቱም ደግሞ በመርዝ በምናምን ባሏን መግደል ሌላ ለማግባት ሲባል እንዲህ ሲያደርጉ እርስ በርሳቸው በዚህ ሌላ ለማግባት ሲሉ ከሚገዳደሉ ቢፋቱ ይሻላል ተብሎ የፍቿን ደብዳቤ ሰጥቶ ይፍታት ተብሎ የተጻፈው ስለዚህ ጭካኔያቸው ስለዚህ ልብ ድንዳኔያቸው ነው እንጂ ጥንቱንስ ወንድና ሴት አንድ ናቸው። እግዚአብሔርም አንድ አድርጎ ነው የፈጠራቸው። እንግዲህ እግዚአብሔር አንድ ያደረጋቸውን ሰው አይለይ ተብሎ የተጻፈው ለዚህ ነው። የዚህን ምስጢር አምላካችን እግዚአብሔር በሁላችን ሕሊና ያሳደረብን እና ይሄ ጋብቻ ትልቅ መሆኑን ነው የሚያስረዳን። መድኃኔ ዓለም ክርስቶስ አጽንቶ ካስተማራቸውባቸው ጉዳዮች አንዱ ጋብቻ ነው። ከዚያ በኋላ ደናግሉ እነ ቅዱስ ጳውሎስ ስለ ጋብቻ ሰፊ ትምህርት አስተምረዋል። እነ ቅዱስ ጴጥሮስ ሕጋውያንም ቢሆኑ አስተምረዋል። በተለይ በኋላ ዘመን ደግሞ አሁንም ደናግሉ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ ደናግሉ ስለ ጋብቻ ያስተማሩትን ያህል ሕጋውያኑ አላስተማሩም። እንዲያው ይሄ የሆነበት ምክንያት ስለ ጋብቻ እነሱ የሚታወቀው በልምድ አይደለም። ክርስቲያኖች ልምድ ይጠቅማል፣ የማይጠቅም ሆኖ አይደለም፣ ግን ትንሽ ነው የሚጠቅመው። ከልምድ ይልቅ ሰው የአንድ ዕቃ ተጠቃሚው የሰሪውን ያህል ያውቀዋል እንዴ? አያውቀውም እኮ። ከተጠቃሚው ይልቅ የበለጠ የሚያውቀው ማን ነው? ሰሪው ነው የሚያውቀው። ጋብቻንም ሰሪው እግዚአብሔር ነው። እግዚአብሔር የገለጸላቸውና እግዚአብሔር የሚያውቀውን ያህል ማንም ሰው ከልምዱ ተነስቶ ሊያውቀው አይችልም። በተለይ ደግሞ እንደሚመስለን የማመቻመች የማቻቻልም ጉዳይ አይደለም። ሕገ እግዚአብሔርን የመፈጸም ጉዳይ ወደ ዘላለም ሕይወት የመግቢያ መንገድ ስለሆነ ጋብቻ ትልቅ የቤተ ክርስቲያን ጉዳይ ነው። ከሰባቱ ምስጢራተ ቤተ ክርስቲያንም አንዱ ምስጢረ ተክሊል ጋብቻን የሚመለከት ነው። ከምስጢራቱም ከማይደገሙ ምስጢራት አንዱ በእውነቱ ተክሊል ተክሊል አይደገም። ይሄ ቤተክርስቲያን ጋብቻ ለቤተክርስቲያን ሕይወት ምን ያህል ቁልፍ እንደሆነ መሰረታዊም እንደሆነ የምንረዳበት ነው። አምላካችን እግዚአብሔር ለሁላችን ምስጢሩን ያደለን። ለዚህ ነው እንግዲህ አብርሃም ደግሞ መሰረት ነው። የአብርሃምና የሳራ ያድርግላችሁ የሚባለው በጋብቻ ዕለት ዝም ብሎ አይደለም። በሰው ልጆች በትዳርና በጋብቻ ከኖሩት መካከል የአብርሃምና የሳራ ትዳርን ያህል ምሳሌ የሚሆን ላይገኝ ይችላል። እውነቱን ለመናገር በጋብቻ ለኖሩ ሰዎች የአብርሃምና የሳራ ጋብቻ ከዚህ የተሻለ ምሳሌ አይገኝም። ልምድህ ምንወስድ ከሆነ በእግዚአብሔር ጸጋ የኖሩት ሕይወት ስለሆነ የነሱ ከዚያ በጸጋ ከተኖረው ነው የሚወሰደው በእውነቱ ከቅዱሳኑ ሕይወት። ስለዚህ ነው የአብርሃምና የሳራ ጋብቻ ያድርግላችሁ ተብሎ የሚመረቀው። ለምንድን ነው የአብርሃምና የሳራ ያድርግላችሁ የምንለው ካልን የመጀመሪያው ምክንያት አብርሃምና የሳራ ያድርግላችሁ የሚባለው ስለ እምነታቸው ነው። ስለ ምናቸው ነው አልኳቸው? ተናገሩ ክርስቲያኖች፣ ስለ ምናቸው ነው? አሁን ይሄ ሁላችንም ከጋብቻ ውጭ ያለነውን የሚመለከት ነው። ስለ እምነታቸው ነው። የአብርሃምና የሳራ እምነት በጣም የተለየ እምነት ነው ያላቸው። እዩ ክርስቲያኖች፣ በእግዚአብሔር እናምናለን ሁላችንም። በዚያ ዘመን የነበሩ ሰዎችም ያምናሉ። በብሉይ ኪዳን የነበሩትም ያምኑ ነበረ። በሐዲስ ኪዳንም ያለነው እናምናለን። እና በእግዚአብሔር ማመን፣ ለድህነታችን በተፈጸመው በክርስቶስ ቤዛነት ማመን፣ በእመቤታችን ወላዲተ አምላክነት ለድህነት ምክንያትነት ማመን፣ እግዚአብሔር የቅዱሳንን ጸሎትና ምልጃ እንደሚሰማ በቃል ኪዳናቸውም እንደሚጠብቀን እንደሚያድነን ማመን፣ ይህን የመሰለው ማመን ሁላችንም እናምናለን። ግን ደግሞ አንድ ሰው በአጠቃላይ እምነቱ ሳይሆን ከእግዚአብሔር ጋር የሚኖረው ግንኙነት የሚመሰረተው በግሉ ስለ እያንዳንዱ ጉዳይ ባለው የእምነት ብርታት ላይ ነው። መጽሐፍ ቅዱስን ስንመለከተው ይህን ደጋግሞ ያስረዳናል። እንደ በመጽሐፍ ቅዱስ ከተጻፉት ከሚያስደንቁ ነገሮች አንዱ ለምሳሌ ሐዋርያት የማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈ ብዙ በሽተኞችን ይፈውሱ ነበረ። ክርስቶስ በሰጣቸው ስልጣን። ማን በሰጣቸው ስልጣን?
ብሏቸዋል። የማቴዎስ ወንጌል ምዕራፍ 10 ላይ አጋንንትን እንድታወጡ ድዌዎቹንም እንድትፈውሱ ስልጣን ሰጣችሁ ብሏቸዋል። ምን ሰጣቸው? ስልጣን ሰጥቷቸዋል። እና እየፈወሱ እያለ ግን አንድ ቀን አንድ ሰው አንድ በሽተኛ መጣ እና ይህን በሽተኛ አምጥቶ እንደው በጨረቃ ሲነሳ ይጥለዋል፣ አንዳንዴ እሳት አንዳንዴ ውሃ ላይ ይጥለዋል እና ባካችሁ ፈውሱልኝ አላቸው። ሊፈውሱ ሲሞክሩ መፈወስ አቃታቸው እና በጣም ሰውየውም ተገረመ፣ ተደነቀና ወደ ጌታ ወሰደው። ወደ ጌታ ወስደውት ይህንኑ ተናገረ። ወደ ደቀ መዛሙርትህ አመጣሁት ሊፈውሱት አልተቻላቸውም አለው። አነጋገሩ ደስ አይልም። ለምንድነው ደስ የማይለው? የክስ ነው። የክስ አልተቻላቸውም ነው ያለው አይደለም? አልቻሉም አለ እና ክርስቶስ ገሰጸው። እናንተ ማታምንና ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ ብሎ ገሰጸው። ለምንድነው የገሰጸው? ለምን እንዳልተፈወሰ ምክንያቱን ሐዋርያት አድርጎ ነው የወሰደው። ሐዋርያት ንጹሐን ናቸው። ክርስቶስ እነሱን አትውቀሱ ብሎ ተከላክሎላቸዋል። አሁን ያለነው ሰዎችማ የምናቀርበው ክስ በጣም አስደናቂ ነው አይደለም? ማንኛውም ነገር ካልተሳካልን ችግሩ የኛ አይደለም፣ ችግሩ የሌሎች ነው። እንኳን ሌላ ወደ ገዳማት ምደን ባይሳካልን ችግሩ የገዳሙ ነው። ደብረ ሊባኖስ ሄድኩ አልሆነም፣ ግሸን ወጣሁ አልሆነም፣ ዝቋላም ሄድኩ አልሆነም እንላለን። አንዳንድ ሰዎች በተለይ አይደለም የክስ መንፈስ ያለብን ሰዎች አለ። እግዚአብሔር ከዚህ የክስ መንፈስ በቸርነቱ ይፈውሳል። ሰውየው ስለ እምነት ስለሌለው ነው ያልተፈወሰለት። እርግጥ የሱ ብቻ አይደለም የደቀ መዛሙርቱ ጭምር። በኋላ ጌታ በሽተኛውን ከፈወሰው በኋላ ደቀ መዛሙርቱ ራሱ ሄደው ጠየቁት። ጌታ ሆይ እኛ ያልፈወስነው ለምንድን ነው ብለው ጠየቁት። እናንተማ ያልፈወሳችሁት ስለ እምነታችሁ ማነስ ነው አላቸው ይላል። ስለ እምነታችሁ ማነስ ሰምታችኋል አይደል? ስለ እምነታችሁ ማነስ። ተመልካቹ ደቀ መዛሙርቱ የምን ማነስ ተገኘባቸው ማለት ነው? የእምነት ማነስ። የጌታ ደቀ መዛሙርት ከክርስቶስ ጋር ሆነው አጋንንትን ማውጣት ድውያንን መፈወስ ከቻሉ በኋላ የእምነት ማነስ ካለባቸው ከኛ መካከል የእምነት ማነስ የሌለበት ሊገኝ ይችላል? ይችላል ወይ? ክርስቲያኖች አስተውሉ። በእውነት የእምነት ማነስ በጣም መሰረታዊ ችግር ነው። አሁን በዚህ ዘመን ራሱ ያለው መሰረታዊ ችግር የምግባር ችግር ሊመስልን ይችላል። የምግባር ችግር የለም ብዬ አይደለም፣ አለ ሞልቷል። ግን የምግባር ችግርን ራሱ ያገነነው መሰረታዊው የእምነት ማነስ። ክርስቶስ በኋላ ደቀ መዛሙርቱ ምን አሉት? አቤቱ ጌታ ሆይ እባክህ እምነት ጨምርልን አሉት ይላል። አሁንም ክርስቶስ ለኛ እምነትን ይጨምርልን። ክርስቲያኖች ስትጸልዩ እምነትን ጨምርልኝ። አንተን መውደድ፣ ቤተክርስቲያንን መውደድ፣ እናትህን መውደድ፣ ክርስቲያኖችን መውደድ፣ የሰው ልጆችን መውደድ፣ አጠቃላይ ፍጥረትህን መውደድና አንተ ለፍጥረት በምታደርገው መግቦት፣ ቸርነት፣ ጥበቃ እምነትን ጨምርልኝ፣ ፍቅርን ጨምርልኝ ያላችሁ ጸልዩ። ክርስቲያኖች ክርስቶስ እምነትንም ፍቅርንም በእውነቱ ይጨምርልን፣ የተሰወረውንም ይግለጥልን። እና አብርሃም ግን በእምነት የማይጠረጠር ሰው ነው። ክርስቲያኖች ስለ አብርሃም እምነት ምሳሌ የሚሆኑ 3 ታሪኮች አሉ። ግን ጊዜ ስለማይኖረን አንዱን በደንብ ልንገራችሁ። ጊዜ ይኖረናል ብዬ ካሰብኩ ሁለተኛውን ይጨምርላችኋል። የአብርሃምን ታሪክ ታውቃላችሁ። አብርሃም ልጅ ሳይወልድ እስከ 99 ዓመቱ አብርሃምና ሳራ ሳይወልዱ ነው የኖሩት ነው አይደለም? አዎ። ታዲያ አብርሃም የ75 ዓመት እድሜ ሰው በነበረበት ጊዜ እግዚአብሔር ተገልጾ እንዲህ አለው፣ አይዞህ ልጅ ትወልዳለህ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ቃል ኪዳን ገባለት። ይህን ቃል ኪዳን ከገባለት በኋላ ለ25 ዓመት ያህል እስከሚያረጅ ድረስ አብርሃም ልጅ አልወለደም ከሳራ። እንደው እግዚአብሔር አያድርግብንና ራሱ እግዚአብሔር ከነገረን በኋላ 25 ዓመት የሚታገስ ሰው አለ ከኛ መካከል? 25 ዓመት እንታገሳለን? መታገስ እኮ አይደለም። አብርሃም 25 ዓመት መሆኑን የምናውቀው ካለቀ በኋላ ታሪኩን ስለምናውቅ ነው እንጂ አብርሃም ግን በዚያ ዓመቱ ገና ወደፊት ይቀጥል አይቀጥልም አያውቅ አይደለም እንዴ? የሚያውቀው ነገር የለም። 25 ዓመት አይደለም ትንሽ ጊዜ። እንዲያውም እግዚአብሔር ነግሮን እግዚአብሔር የማይታመን ነው ታዲያ የት አለ ቃል ገብቶልን ያልፈጸመም ብለን ለመካድ
ለመጠራጠር ሁሉ ምክንያት ሊሆንን ይችላል። አብርሃምና ሳራ እንደዚህ ሆነው በሚኖሩበት ጊዜ ደግሞ አረጁ፣ አፈጁ። ለጽንስ ለወሊድ የሚሆነው ምክንያት ከአብርሃምም ዘር መተረ፣ ሳራም ደም ቆረጠች። የሴቶች ልማድ የወር አበባ የምንለው ካቆመች ብዙ ጊዜ ይሆናል። እሷ ራሷ 90 ዓመት ሆኗት ነበር። አብርሃም 99 ዓመት ሲሆነው ከ24 ዓመት በኋላ ኦሪት ዘፍጥረት ምዕራፍ 18 ላይ ያለው ታሪክ ተፈጸመ። ሥላሴ በአብርሃም ቤት እንግዶች መስለው መጥተው ገቡና ከበሉ ከጠጡ በኋላ እኛንን ሥላሴ የምንለው እንጂ በዚያች ቅጽበት ሲያበላ ሲያጠጣ ያረፉት ሽማግሌዎች ሥላሴ መሆናቸውን አብርሃም ያውቃል እንዴ? አያውቅም። የሆኑ ሶስት የማያውቃቸው ሰዎች መሆናቸውን ብቻ ነው የሚያውቀው። እነዚህ የማያውቃቸው ሰዎች እንዲህ አሉት፣ ሚስትህ ሳራ ወንድ ልጅ ትጸንሻለች፣ ወንድ ልጅም ትወልዳለች፣ ስሙንም ይስሐቅ በሉት አለ። ሳራ ከጓዳ ሆና ማርጀት ማፍጀታችን፣ ዘር መምተሩን፣ እኔም ደም መቁረጤን፣ መኝታ መለየታችን፣ ሙቀት ልምላሜ ከኛ መጥፋቱ ስለማያውቁ እነዚህ የማያውቁ ሽማግሌዎች ይናገራሉ ብላ ነገሩን አቀለለችው። በልቧ ነው ያሰበችው። ይሄ የማቅለል አይሆንም ማለት ነው። ይሄንን ማሰቧን ሥላሴ ስለሚያውቁ ለአብርሃም ሳራን ምን አሳቃት ሲሉ ሳራ ደነገጠችና አልሳኩም አለች። ምክንያቱም በልቧ ያለውና ያወቁባት። በልባችን ያለው ማን ያውቃል? ማን ያውቃል? እዩ ክርስቲያኖች፣ ሳራ ደንግጣ አምና ገባች። አብርሃም ግን አልተጠረጠረም። ስለዚህም እንደተባለው ጸነሱ፣ በዓመቱ ልጁ ተወለደ። ታዲያ ይሄ በጣም የሚያስደንቅ እምነት ነው። እንዴት ሊባል ይችላል ልትሉ ትችላላችሁ። ይህንን ደግሞ ከዘካርያስና ከኤልሳቤጥ ጋር እናነጻጽረው። የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስና ኤልሳቤጥ ካረጁ ካፈጁ በኋላ መልአኩ ቅዱስ ገብርኤል ዘካርያስ የዕጣን መስዋዕት በሚያሳርግበት በመሰዊያው ቀኝ በኩል ተገልጾ ዕጣን እያሳረገ እያለ መልአኩ ገብርኤል እንዲህ አለው፣ ዘካርያስን ሰላም ላንተ ይሁን፣ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ በመወለዱም ብዙዎች ደስ ይላቸዋል እያለ ስለ መጥምቁ ስለ ቅዱስ ዮሐንስ ልደት ነገረው። በዚህ ጊዜ ዘካርያስ ምንድን ነው ያለ? እንዴ ሚስቴን ምንም አርጅተናል፣ እንዴት ሊሆን ይችላል? ይሄ ሊሆን የሚችል ነገር አይደለም ብሎ መልአኩን ተከራከረ። መልአኩ ምን አለው? በጊዜው ይፈጸም ዘንድ ከእግዚአብሔር ተልኬ የነገርኩህን ስላላመንክ ይሄ ነገር ተፈጽሞ እስከምታየው ድረስ አንደበትህ ምን ይሆናል? ዲዳ ይሆናልና አንደበቱን ዘጋው። አሁን እናነጻጽራቸው። ስለ ዘካርያስና ስለ ኤልሳቤጥ እዚያ ሉቃስ 1 ላይ ሁለቱም በሰውና በእግዚአብሔር ፊት ጻድቃን ነበሩ ይላል። ምን ነበሩ? ዘካርያስ ጻድቅ ካህን፣ በጣም ደግ ካህን። ለዚያም ነው መጥምቆ ዮሐንስን ለመውለድ የታደለው። አካሄዱ ከእግዚአብሔር የተወደደ ነው። ፍጹም አማኝ ነው፣ ደግ ነው፣ ጸሎተኛ ነው፣ ሊቀ ካህናት ነው፣ መስዋዕት አሳራጊ። ግን ተመልከቱ፣ መልአኩ ገብርኤል መጥቶ በቤተ መቅደስ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳላችሁ፣ ዮሐንስ ትለዋለህ ሲባል አምኖ መቀበል ተቸገረ። ተከራከረው መልአኩ ነው። መልአኩም ይፈጸማል የእግዚአብሔር ፈቃድ ስለሆነ ግን አንደበት ይዘጋል አለውና አንደበቱን ዘጋው። ሁለቱን ስናነጻጽር ለማመን የሚያመቸው እስኪ የማን እንደሆነ ነው። ለምሳሌ ዘካርያስ የሰማው ቤተ መቅደስ ውስጥ ነው። አብርሃም የሰማው ቤት ውስጥ ነው። ዘካርያስ የሰማው የዕጣን መስዋዕት ለእግዚአብሔር እያሳረገ ነው። አብርሃም የሰማው እየበላ እየጠጣ ሰዎችን እየጋበዘ እያበላ እያጠጣ ነው የሰማው። ለዘካርያስ የነገረው የእግዚአብሔር መልአክ ከሰማይ ወርዶ ነው። ለአብርሃም የነገሩት ሥላሴም ቢሆኑ በጊዜው ግን እሱ አያውቃቸውን፣ የማያውቃቸው መንገደኞች ናቸው። ይህን ስናነጻጽር ሶስቱን የሰሙትበትን ቦታ፣ የሰሙበትን ሁኔታ፣ የነጋሪያቸውን የመልእክተኛውን አይነት ስናየው ለማመን የሚያመቸው የዘካርያስ ነው ወይስ የአብርሃም ነው የሚያመቸው? ተናገሩ። የማን ያመቻል? ለማመን የሚያመቸው የዘካርያስ ነው። ዘካርያስ ግን ለማመን አልቻለም። ያመነው ማን ነው? አብርሃም ነው። ክርስቲያኖች፣ ዘካርያስ የሃይማኖት ክህደት የለበትም፣ ጥርጣሬ የለበትም፣ ምንም ችግር የለበትም። ግን ተመልከቱ፣ በግል ህይወቱ ላይ አንድ ሰው በሚገጥመው ቅጽበት የሚያምነው እምነት ግን በጣም ፈታኙ እምነት የሚባለው ይሄ ነው። ክርስቲያኖች፣
እግዚአብሔር እንድናምን ይርዳል። አብርሃም ግን አመነ። ተመልከቱ። አሁን ሁለት ተጨማሪ ማነጻጸሪያ ልስጣችሁ። አብርሃም የነበረው የመጀመሪያውን የመጽሐፍ ቅዱስ ክፍል የሆነውን ኦሪትን የጻፈው ሙሴ ከመነሳቱ 400 ዓመት በፊት ነው። እየሰማችሁ ነው አይደል? አብርሃም የነበረው መቼ ነው? ዘካርያስ ከነበረበት 2000 ዓመት በፊት። በአብርሃም ዘመን መቅደስ የለ፣ መጽሐፍ የለ፣ ትንቢት የለ፣ ነቢይ የለ፣ ትርጓሜ የለ፣ ትምህርት የለ። በዘካርያስ ዘመን ብሉይ ኪዳን በሙሉ ተጽፏል። ቤተ መቅደስ አለ፣ ስርዓት አምልኮ አለ፣ የኦሪት ትርጓሜ አለ፣ ትምህርት አለ፣ መዓት ነገር ይታወቃል። አሁንም ይህን ስናነጻጽረው ለማመን የማን ያመቻል? የአብርሃም ወይስ የዘካርያስ? የዘካርያስ። በአብርሃም ዘመን ምንም መጽሐፍ ስላልተጻፈ አብርሃም ከሱ በፊት አንድ ሰው ካፈጀ በኋላ በእግዚአብሔር ኃይል መውለድ እንደሚችል የሚያውቅበት ታሪክ የለው። ዘካርያስ ግን ቢያንስ የአብርሃምን ታሪክ ያውቃል። አይደለም እንዴ? ያውቃል አያውቅም? እኔ አሁን እንደማስተምረው እኮ ዘካርያስ የአብርሃምን ታሪክ ያስተምርበታል። እያስተማረበት እየተረጎመው የተፈጸመ መሆኑን እያወቀ ለማመን አልቻለም። ጻድቁ ዘካርያስ፣ የመጥምቁ ዮሐንስ አባት ዘካርያስ ተመልከቱ። ይሄ ምንም የማይጎለው ነውር ነቀፋ የሌለበት በእግዚአብሔር ፊት ጻድቅ ነው የተባለ ዘካርያስ የእግዚአብሔርን መልአክ እስኪከራከር ድረስ በውስጡ የእምነት ጉለት ተገኘበት። አብርሃም ግን ዘካርያስ ባልነበረበት ዘመን፣ መጽሐፍ ባልተጻፈበት ዘመን፣ እነ ሙሴ ባልተነሱበት ዘመን ሆኖ ምንም ምልክት በሌለበት በጨለማው ዘመን፣ ትምህርት ምንም በሌለበት ዘመን፣ የእምነት ሕጸጽ ያልተገኘበት ፍጹም አማኝ ሆኖ ተገኘ። ክርስቲያኑ ከዚህ የተነሳ አብርሃም ስርወ ሃይማኖት፣ የሃይማኖት ስር፣ መገኛ፣ ራስ፣ ቁንጮ ይባላል። ያው መዝሙር 103 ቁጥር 17 ላይ የሚናገረው ነገር አለ። አርዘ ሊባኖስ ዘተከልከ ወበህየ የተዋለዳ ያዋፍ። እግዚአብሔርን ሲያመሰግን የደጋ ዛፉን የፈጠርከው አንተ ነህ፣ የፈጠርከውም ለከንቱ አይደለም ይላል። እና ሲተረጉሙ ሊቃውንት የደጋ ዛፍ የሊባኖስ ዝግባ የተባለው አብርሃም ነው። በእምነቱ ቀጥ ያለ፣ በምግባሩ ቀጥ ያለ፣ ተራራ ላይ ያለ ነገር ደግሞ ዛፍ ሲጨመርበት ከፍ እንዲል አብርሃም በእምነቱ ከሁሉ ከፍ ያለ ይላል። እና ያ ትልቁ ዛፍ ደግሞ ስሩ የከብቶች የእንስሳት መጠለያ፣ ላዩ የአዕዋፍ ይሆናል። አብርሃምም የጻድቃንም የኃጥአንም መጠለያ መተማመኛ፣ በሃይማኖቱ ተወዳዳሪ ልቅ ታላቅ አባት ክርስቲያኖች። እስኪ አንድ ነገር ልጨምራችሁ አብርሃም ላይ ትንሽ ጊዜው ይበቃኛል ብዬ አስባለሁ። ከ12 ሰዓት በላይ አላዘገያችሁም። አብርሃም ይሄን ልጁን እንደዚህ በእርጅና ከወለደ በኋላ አሳጥሬ ነው የሚጨርሰው። ልክ 18 ዓመት ሲሆነው ልጁ እግዚአብሔር አንድ ጥያቄ ጠየቀው። ይሄን የምትወደውን ልጅህን ይስሐቅን መስዋዕት አድርገህ አቅርብልኝ አለ። አሁን እኛ ብንሆን እንዲሁ የእግዚአብሔርስ ነገረኛ ነው። ዘርህ እንደው ከዋክብት አበዛዋለሁ አለኝ። ሳረጅ ሳፈጅ በጭንቅ አንድ ልጅ ሰጠኝ። ደግሞ ዛሬ እሱኑ ምረደው ይለኛል። በጎን ዘርህ ይበዛል ይላል። በጎን አንድ ልጅ ሰጥቶ ወረደው ይለኛል። ያሰኛል አያሰኝም? ይሄ ያሰኛል አያሰኝም? ያሰኛል። እናንተ መቼስ ከአብርሃም ከተሻላችሁ ላትሉ ትችላላችሁ አይደል? እና አብርሃም እንዲህ ያለ ፈተና ሲገጥመው አንድ መሰረታዊ ነገር እንድናይ ነው። እኔ አላሰፋውም። ይሄንን ባጭሩ ነው የምነግራችሁ። ለምሳሌ እግዚአብሔር የይስሐቅ ስጋ ምን ያደርግለታል? የሰው ስጋ ምን ያደርግለታል? ምንም አያደርግለትም። ጥሩ፣ በጣም አጭር ለማድረግ አብርሃም ታዛዥ ነው። እግዚአብሔርን ሕጉን በመፈጸም በልቡናው ያለው በሙሉ ይታወቃል። ግን ደግሞ ሀብት በመስጠትም አይጠረጠርም። አሁን ቅድም ለአርሴማ ስትባሉ አብርሃም እንኳን ለእግዚአብሔር ቤት በዚያ ዘመን አልነበረም እንጂ ለማያውቀው ሰው የሚያበላ የሚጠጥ ሲሰጥ ይገኛል ብሎ የሚያምን እንደ አብርሃም ያለ ደግ የለም። ስለዚህ አብርሃም በገንዘብ አይፈተንም፣ ስጥ ተብሎ አይጠየቅም። አብርሃም የአብርሃም ደግነቱንም ለማሳየት እግዚአብሔር አብርሃምን ምን ጠየቀው ማለት ልጅህን። ግን አብርሃምን ልጅህን ስጠኝ ያለው አብርሃም ልጁን ከመስጠቱ በፊት አብርሃም ልጁን እንደሚሰጥ እግዚአብሔር ያውቃል አያውቅም? ያውቃል አያውቅም? እስኪ ጠይቁኝ፣ መልሱ እስኪ። ያውቃል ክርስቲያኖች። ታዲያ ካወቀ ለምን ልጅህን ስጠኝ አለው? ይሄ ነው መሰረታዊ ጥያቄ። ይሄ ነው እግዚአብሔር አብርሃም ልጁን እንደመስጠት ለማወቅ ነው እንዳንል፣ ከመስጠቱ በፊት ያውቃል። ከመስጠቱ በፊት የሚያውቅ ከሆነ ለምን ይጠይቀዋል? እምነቱን እንድናይ ነው ክርስቲያኖች።
የአብርሃም ምኑን እንድናይ ያልኳችሁ እምነቱን። ምንድን ነበር እምነቱ? ዕብራውያን መልእክቱ ምዕራፍ 11 ቁጥር 17 ላይ ቅዱስ ጳውሎስ ስለ አብርሃም እምነት እንዲህ ይላል። አብርሃም በተፈተነበት ጊዜ አንድ ልጁን በእምነት አቀረበ። በምን አቀረበ? ተናገሩ። በምን አቀረበ? በእምነት አቀረበ። አንድ ልጁን የሰጠው በሱም ተስፋ የሰጠው። ምክንያቱም በአንድ ልጅህ በዚያ ዘሩ እንደሚባረክ ቃል ኪዳን ገብቶለታል። ግን አብርሃም በእምነት አቀረበ ካለ በኋላ ቅዱስ ጳውሎስ ምን አለ? ልጁን መስዋዕት አድርጎ ካቀረበው በኋላ እግዚአብሔር ከሙታን እንኳን እንዲያስነሳው አብርሃም አስቧልና ይላል። አይገርማችሁም? የአብርሃም እምነት እግዚአብሔር ዘርህ እንደ ከዋክብት ይበዛል ብሎ የሰጠኝ ቃል ኪዳን ልጄን አርጄ በማቅረቤ አይቀርም። እኔ አርጄ ካቀረብኩለት በኋላ ግን እግዚአብሔር ምን ያደርገዋል ብሎ አሰበ ማለት ነው። ልጄን ከሞት አስነስቶ። በጣም ይገርማል። አብርሃም እንደነገርኳችሁ ከሙሴው 400 ዓመት በፊት የነበረ ሰው ነው። ከሙሴ ምንም መጻፍ በምድር ላይ መጀመሪያ የተነሳው ሙት ኤልያስ ያስነሳው የሰራፕታዋ መበለት ልጅ ነው። የሰራፕታዋ መበለት ልጅ የተነሳው ከአብርሃም ከ1000 ዓመት በኋላ ነው። ግን የሚገርማችሁ ክርስቶስ መጥቶ ሰው ሆኖ በሚያስተምርበት ጊዜ ሙታንን እያስነሳ ታምራት እያደረገ ሰንምቶ ስንት ነገር ያስተማራቸው ማርታና ማርያም እንኳን ዮሐንስ ወንጌል ምዕራፍ 11 ተጻፈ አልዓዛርን የት አስቀመጣችሁት ሲላቸው አይ አሁንማ በስሷል አሉ። ብታምኝ እኮ ወንድምሽ ይነሳል ሲላት አዎ ጌታ ሆይ በኋላ በመጣህ ጊዜ እንደገና ብላ ስብከት ለጌታ ልትሰብክህ ማለት ነው የተማረችው። እንደሚነሱ ብታምኝ እኔ እኮ ትንሣኤና ሕይወት ነኝ አላት። ማርታና ማርያም ክርስቶስን ተከራክረውታል። ወንድማቸው የሚነሳው በኋላ ነው ብለው አሁን አይነሳም። ታውቃላችሁ? አብርሃም ግን ማንም ሰው በሌለበት ብቻውን ልጅን ረደው ተብሎ ሲጠየቅ ልጅን ካረድኩት በኋላ ማን ያስነሳዋል ብሎ አሰበ። እግዚአብሔር የአብርሃም እምነት ለሁላችን ያደለ። ተመልከቱ፣ አብርሃም እንደ አብርሃም ያለ ፍጹም ሃይማኖት የለም። በማንኛውም መስፈርት ብታዩት የአብርሃምን አይነት እምነት የተገኘበት በመጽሐፍ ቅዱስ ሌላ ሰው ምናውቀው። እመቤታችን ሌላ ነው፣ እሷ ከፍጥረታት አትወዳደርም። ግን እንደ አብርሃም ያለ ከቅዱሳን ያለ። ስለዚህ ክርስቲያኖች የአብርሃምና የሳራ ያድርግላችሁ ምንለው እንደ አብርሃምና እንደ ሳራ ያለ የሞተ ነገር የሚያስነሳ የሞተ ልጅን ያስነሳል የሚል የተዘጋ ያለቀ ያረጀ ያፈጀ የተቆረጠ ነገር ይወለዳል ብሎ የሚያሳምን እንዲህ ያለ ንጹህ እምነት ሰጥቷችሁ የእሱ እምነት የሚያስገኘውን በረከት አገኙ ለማለት ነው። የአብርሃምና የሳራ ያድርግልን። አብርሃም ክርስቲያኖች እንደዚህ ብሎ በማመኑ ክርስቶስ እኛ እንድናውቅ ነው ያን ያደረገው እግዚአብሔር። ታውቃላችሁ? ከዚያ በኋላ ክርስቶስ የተወለደው ከማን ዘር ነው? ንገሩኝ። ከማን ዘር ነው የተወለደው? አብርሃም ሟች ልጁን ለእግዚአብሔር ሳይሰስት ቢሰጠው እግዚአብሔር ግን የማይሞት የባህሪ ልጁን ከአብርሃም እንዲወለድ አደረገና ወንጌል መጀመሪያው ማቴዎስ ወንጌል ነው። የማቴዎስ ወንጌል መጀመሪያው ምዕራፍ 1 ቁጥር 1 የሚጀምረው በአብርሃም ስም ነው። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። ተመልከቱ፣ አብርሃም የይስሐቅ አባት ከመባል ይልቅ የማን አባት ተባለ? የክርስቶስ አባት። የክርስቶስ አባት ለመሆን የመጣው በእምነቱ ነው። ክርስቲያኑ ሰው እምነት ካለው ምንም የማያገኘው ነገር የለም። ክርስቲያኑ እና ወንድሜና እህቴ ዛሬ ያገባችሁት በጋብቻ ያላችሁት ሁሉ መሰረታዊ ችግራችን አሁን ጋብቻን የሚበጠብጠው እግዚአብሔር አንድ ያደረገው የሚለውን ቤተክርስቲያን እንሰማዋለን፣ ግን እኛ አናምንም። እኛ ያደረግነው ስለሚመስለን መለያየት እንፈልጋለን አንፈልግም። ማን ነው ጋብቻን አንድ ያደረገው? ባልና ሚስትን አንድ ያደረገው ማን ነው? ታምናላችሁ በዚህ? እግዚአብሔር አንድ ያደረገው ሰው አይለየው ካለ ለምን ለመለየት ትፈልጊያለሽ? ለምን ለመለየት ትፈልጋለህ? ለምን እንደዛ እናደርጋለን? እዩት፣ የአብርሃም የሳራ ያደርግላችሁ የሚባለው ሚስቴ መከነችብኝ ልፍታት አላለም። ምክንያቶች አጥቶ ነው እንደ አብርሃም። ሳራ ምክንያት አጣ ነው አይደለም። ክርስቲያኖች በጣም ብዙ ውጣ ውረዶች ነበሯቸው። ቀልድ አይደለም። ሃይማኖት ቀላል አይደለም። በሃይማኖት መጋባት ቀላል አይደለም። ፈተና የሌለው ህይወት የለም። ክርስቲያኖች ግን በእምነት የሚያጸኑንን አብነት የሆኑትን እነሱን ካየንና በምግባር ለመምሰል ከተከተል እነሱን ያጸና አምላክ እኛንም ያጸናል። ስለዚህ ዛሬ የተጋባችሁትንም በጋብቻ ያላችሁትም በእውነት እምነት ካለ ልንገራችሁ፣ ከዚያ በኋላ ያለው ሁሉ ነገር ቀላል ነው። ማንኛው ነገር ይፈታል።
እምነት የማይፈታው ነገር ነው። ጥያቄ ልጠይቃችሁ። ዘካርያስ ሚስቴ አርጅታለች እኔም አርጅቻለሁ አንወልድም ያለው በምን ምክንያት ነው? እስኪ ልጠይቃችሁ። በእውቀት ምክንያት ነው አይደለም? ለምንድን ነው? እውቀቱ ምንድን ነው? እውቀቱ ሰው ካረጀ ካፈጀ በኋላ አይወልድም ነው። እውቀቱ ስህተት ነው ወይስ ትክክል ነው? መልሱልኝ። እውቀቱ ስህተት ነው ትክክል ነው? ትክክል ነው። እውቀቱ እኮ ምንም ችግር የለበትም። ግን እምነት ማለት ከእውቀት ተሻግሮ ነው። እውቀት ማለት ከሎጂክ ተሻግሮ ነው። እውቀት ማለት እምነት ማለት እስካሁን ከምናውቀው አሁን የኛ ዘመን ትውልድ እምነቱን የሚጠራጠረው በእውቀቱ ምክንያት ነው። እውቀት ትክክል ነው። የተፈጥሮ ሕግ ትክክል ነው። ግን እግዚአብሔር የተፈጥሮ ሕግን የሰራው ማን ነው? ማን ነው? ተፈጥሮን የፈጠረው ማን ነው? ሕጉን ያስተካከለው ማን ነው? ያን መለወጥ የሚችለው ማን ነው? እምነት እኮ ሞኝነት ማለት አይደለም። ልንገራችሁ፣ አይነ ጭፍንነት ማለትም አይደለም። እንዲያውም አይን ማብራት ነው። አብርሃም የተፈጥሮን ሕግ ስለማያውቅ አይደለም። የተፈጥሮን ሕግ ግን የሰራው እግዚአብሔር ነው ወደሚለው ስለተሻገረ እንደዚህ በእርጅና ዘመን መውለድ እንዳይቻል ያደረገው እግዚአብሔር ከሆነ መውለድ እንዲቻል ማድረግ ይችላል አይችልም? ስለዚህ ክርስቲያኖች እምነት ማለት ከእውቀት ባሻገር በእውቀት በተፈጥሮ ሕግ በሎጂክ የማይገዛውን ነገር እግዚአብሔር ያደርገዋል ብሎ ማመን እውነተኛው እምነት ነው። እግዚአብሔር አምላክ ይህን እምነት ያደለልን። 5 ደቂቃ ውስጥ 2 ነጥቦችን አክላለሁ። የአብርሃምና የሳራ ያደርግላችሁ ምንለው እንደ አብርሃምና እንደ ሳራ የተባረከ ልጅ ይስሐቅን የመሰለ ልጅ ይስጣችሁ ማለታችን ነው። እግዚአብሔር እንደዚህ ያለ ልጅ ይስጥልን። አንደኛ ስለ እምነታቸው ነው ብለናል አይደለም? ሁለተኛ ስለ ተባረከ ልጃቸው። ተባርከው የተባረከ ልጅ ተቀበሉ። አምነው በእምነት የሚኖር የቅድስና ልጅ ተወለዱ። ይስሐቅ አንድ ነው፣ ግን አንድ ብቻ አይደለም። አንድ ሆኖ ያዕቆብን ወለደ። ያዕቆብና ኤሳውን ወልዷል። ያዕቆብ ደግሞ 12ቱ ነገድ እስራኤል። ከዚያ ከ12ቱ ነገድ እስራኤል ነቢያት፣ ሐዋርያት፣ እመቤታችን ንጽሕት ቅድስት ድንግል፣ ብዙ ጻድቃን ሰማዕታት ተገኙ። ብዙ ጠቢባን አዋቂዎች፣ ደጋግ ነገሥታት ዳዊት፣ ሶሎሞንን፣ ኢዮስያስ፣ ሕዝቅያስን፣ ዘሩባቤልን የመሰሉ ተገኙ። ብዙ ጠቢባን ተገኝተዋል ከአንድ ዘር። እኛም እንደዚህ ያለ የተባረከ ይስጣችሁ። ለብዙዎቹ ድህነት ምክንያት የሚሆኑ ለእውቀት ምክንያት የሆኑ ለዓለም አሁን ጥበብ ምክንያት የሆኑ እነዚያ ቅዱሳን ናቸው። ከነሱ የተገኙ አንድ ልጅ ሊሆን ይችላል፣ ግን የተባረከውን ይስጣችሁ ማለታችን ነው። የአብርሃምና እግዚአብሔር የሁላችሁንም ጋብቻችሁን የአብርሃምና የሳራ ያደርግልን። አንድ ሰው ቀላል አይደለም ክርስቲያኖች። አንድ ሰው እዚህ ጀርመን ውስጥ ሂትለር የሚባል ሲመጣ ስንት ሰው ጨፈጨፈ አይደለም? አንድ ሰው ቀላል አይደለም። አንድ ሰው የእሱም ይሁን አይሁን ቶማስ ኤዲሰን የሚባል መጥቶ ኤሌክትሪክን ፈጠረ። ዓለም በሙሉ ተጠቀመ አልተጠቀመ? የግድ ጻድቃን እኮ ብቻ ነው። አንድ ሰው ግን አንድ የተባረከ ሰው ይስጣችሁ። የተባረከ ካልሆነ ደግሞ በስንክሳራችን እንደተጻፈው እንደ አኖሪዎስ ዘይንእስ ንጉሠ ሮም። አኖሪዎስ መናፍቃን በተነሱበት በ4ኛው ክፍለ ዘመን የነበረ ንጉሥ ነው። እግዚአብሔር ልጅ ከለከለው፣ አልሰጠውም። በኋላ ሰዎች መቼም ንጉሥ ነውና ዙፋንህን ማን ይወርሳል? ሌላ ሚስት ቀይረ ውለድ አሉት። አላደርገውም፣ ሚስቴን ለልጅ ብዬ አልፈታም ማለት ጫና ሲፈጥርበት ሰው ነውና ወደ ገዳማ አስቄጥስ ወደ ገዳማቱ ላከ። ወደ ገዳማቱ ሲልክ አንድ የበቃ ባህታዊ ነበር። የሚመጣው ትውልድ ልጁ ለፍላፊ፣ ተሳዳቢ፣ እግዚአብሔርንም የሚሳደብ በሃይማኖት የሚቀልድ ስርዓት የሌለው ስለሆነ ከነሱ መካከል ያንተ ልጅ አንድ ሆኖ በእግዚአብሔር ሲቀልድ በሃይማኖት ሲቀልድ ማየት ስለማልፈልግ ከልክያለሁ፣ ልጅና ልጅ አይገባህም አለው። አምኖ ተቀበለኛል። በኋላ እንደገና ጫና ፈጠሩበት። እንደገና ላከ። ያ ባህታዊ ሞቶ ተገኘ። መነኮሳቱ ንጉሱ ደብዳቤውን ልኳል ብለው ሲሰጡት ነግሬህ የለም ወይ? ሁለተኛ ለምን ትጠይቀኛለህ? ልጅ አይሰጥህም እግዚአብሔር አለ። አምኖ ጸና ይላል። እግዚአብሔር ካልፈቀደ አይስጠን፣ ጸንተን መኖር አለብን። ለምን እንደማይሰጥ እግዚአብሔር ያውቃል። እግዚአብሔር የፈቀደው ነው የሚሆነው። የምንጋባው ለመውለድ ብቻ አይደለም። እውነቱ ተጋብቶ መውለድ ጥሩ ነው፣ ደስ ያሰኛል። ዋናው የምንጋባበት ግን የእግዚአብሔርን መንግስት ለመውረስ ነው። ማንን ለመውረስ ነው? ስለዚህ እኛ አብርሃምና የሳራ ያድርግልናችሁ ስንል እንደ አብርሃም እንደ ይስሐቅ ፈቃዱ ከሆነ የተቀደሰ ልጅ ይስጣችሁ ማለታችን ነው። የተቀደሰ ልጅ ይስጥልን። ሶስተኛውና የመጨረሻው አብርሃምና ሳራ እውነተኛ ኑሮ ነው የኖሩት። እንደ የተባረኩ ናቸው ስንል ምንም ሳይቸግራቸው ኖሩ ማለት አይደለም። ብዙ ችግር ቸግሯቸዋል። ምሳሌ ቅድም ያልኳችሁ መካንነት ይፈትናል አይፈትንም? በተለይ በዚያ ዘመን ሰው ባጠረበት ዘመን፣ ኑሮ ችግርነት ባልነበረበት ዘመን ልጅ ማጣት ምን ያህል አሰቃቂ እርግማን ነበረ። እስከ ቅርብ ጊዜ ድረስ እንኳን አይደለም እንዴ
አሁንም ደግሞ ልጅ የሚጠላ እንዳለ ሁሉ ልጅ የሚወድና ልጅ ባለማግኘቱ የሚናገርም ሰው አለ፣ አይጠፋም። አብርሃምና ሳራ ይሄም አልፈተናቸውም። ማጣትም የሚያበሉ የሚያጠጡ ደግሰው ሰው የሚያስተናግዱ ነበሩ። 4 ማዕዘን መንገድ ላይ ቤቱ ሰርቶ አብርሃም ድንኳን ተክሎ ሲጋብዝ ነው የኖረው። ግን ደግሞ አቶ ነቶ 2 ተሰዷል። አንዴ ወደ ግብፅ፣ አንዴ ወደ ጌራራ። ማዕት ችግር ደርሶባቸዋል። ስለዚህ እውነተኛ ኑሮ ማለት ማጣት አለው፣ ማግኘት አለው፣ መታመም አለው፣ ጤና አለው፣ መወደድ አለው፣ መጠላት አለው፣ መንገላታት አለው፣ መገፋት አለው፣ መታማት አለው። ይሄ የሌለበት ህይወት በምድር ላይ ነው። አብርሃምና ሳራ ይሄን ሁሉ በድል ያሸነፉ ናቸው። ግን አብርሃምና ሳራ ለዚህ ስለማይበገሩ ቅድም በሀብት በንብረት መስጠት አብርሃም ስለማይታማ ልጁን ስጠኝ አለው እንዳልኳችሁ፣ አብርሃምን ጋብቻውን ሰይጣን ፈተነው። በተሰደደ ጊዜ የግብፁ ንጉሥ ፈርዖን ሚስቱን ሳራን ቀማው። ሳራ ጸለየች። ለዚህ ለማላውቀው ንጉሥም ቢሆን ሀብት ንብረት ስልጣን ክህነትነት ቢኖረው ግን ከቃል ኪዳን ባሌ ነጥለህ ለዚህ አንተን ለማያውቅ ሰው እሱን እንዲተኛ አትፍቀድ ብላ ጸለየች። እንደው የቸገራት ሴት ከድሃ ባሏ ተለይታ ንጉሥ ላግባሽ ሲላት እንደው ምን ትላለች? አሁን የእንግሊዝ ንጉሥ ወይም የእንግሊዝ ጠቅላይ ሚኒስትር አንዲትን የኛ ሀገር ልጅ ከባልሽ አፋትቼ ላግባሽ ቢላት ምን ትል ይሆን? ምን ትላለች? አያድርግባችሁና አንዷ ቢላት ምን ትላለች? ውይ አይ እግዚአብሔር መቤቴ ጸሎቴን ሰምታ እንደው ብላ ደግሞ እንግሊዝ መግባቴ ሳያንስ ለጠቅላይ ሚኒስትር አበቃችኝ ትላለች አትልም? ሚል ሊኖር ይችላል፣ ሁሉም አይሉም። ግን ሚል ሊኖር ይችላል አይችልም? ይችላል፣ ሁሉም አይሉም። እውነት ለመናገር ሁሉም ሰው እንደዚህ አይደለም። ምንም ቢቸግረው ራሱን እስከ መሸጥ የሚደርስ ሰው ብዙ አይኖርም። ግን እናመነታለን። ብዙዎቻችን እንፈተናለን። አንፈተንም? እንፈተን። ለዛውም በጉልበት ወስዶን እኮ ነው አይደለም እንዴ? እኔ ምን ላድርግ፣ እኔ ወድጄ አልሄድኩም ቢያንስ እንላለን አንልም? እንግዲህ ጉልበት የለኝ ሰራዊት የለኝ ከወሰደኝስ ይባላል አይባልም? ሳራ ግን ምን አለች? በቃል ኪዳን ባሌ አጽናኝ ብላ ወደ ኃያሉ ፈጣሪ ወደ እግዚአብሔር ለመነች። አብርሃምም ለመነ፣ እግዚአብሔርም ጸሎታቸውን ሰማ። ስለዚህ በግብፃውያን ላይ መቅሰፍት አመጣና ከየቤታቸው አንዳንድ ሰው ገደለባቸው። ፈርዖን ጠንቋዮቹን ጠየቀ። እግዚአብሔር ለጠንቋዮቹ ነገራቸው። ምክንያቱም እግዚአብሔር ፍጥረቱን ለማናገር የሚከለክለው የለም። ለምንድን ነው ሲል የደግ ሰው ሚስት ቀምተሃል መልስ አለው። መለሳት። አሁን እዩ ክርስቲያኖች፣ አብርሃም ሚስቱን ከፈርዖን የሚያስለቀቅበት ጉልበትና ሰራዊት ነበረው እንዴ? አልነበረው። ምንም መንገድ የለው። የሰው ሀገር ነው። ቋንቋቸውን አያውቅ፣ ባህላቸውን አያውቅ፣ ዘመድ የለው፣ ምን የለው። ተሰዶ አቶ ነቶ ተሰዶ ነው በዚህ ሀገር የሚኖረው። ግን ትዳሩን ማን ጠበቀለት? መልሱልኝ እስኪ። ማን ጠበቀለት? የፈርዖን ፈተና ለአብርሃም ከአቅሙ በላይ በምንም አቅም ሊመልሰው አይችልም። ስለዚህ እኛ የአብርሃምና የሳራ ያደርግላችሁ ምንላቸው ትዳርን አንዳንድ ጊዜ በፈርዖን የተመሰለ ዲያብሎስ ከአቅም በላይ የሆነ ፈተና ያመጣበታል። ትዳር ክርስቲያኖች እየሰማችሁ ነው አይደል? አንዳንዴ ለአቅማችን ማሰብ የሚያቅትበት ጊዜ አለ። እንዴት ሆኜ እወጣዋለሁ፣ እንዴት ነው የማልፈው የሚያሰኝ ከበድ ያለ ፈተና ይመጣል። የዚያ ጊዜ የአብርሃምና የሳራን ትዳር ያጸና ፈርዖንን በሚያውቀው መንገድ ያናገረ። ምክንያቱም ፈርዖን ልቡ የደነደነ ነው፣ በመልእክት አይሰማም። ስለዚህ በምን በኩል አናገረው? በመቅሰፍት አናገረው። እግዚአብሔር ማናገሪያ ቋንቋው ብዙ ነው። ከአቅማችሁ በላይ የሆነ ፈተና እንዲህ ያለ ፈተና ከመጣባችሁ ከአቅማቸው በላይ የሆነ ፈተና መጣ ጊዜ የአብርሃምና የሳራን ትዳር የታደገ ልዑል እግዚአብሔር ትዳራችሁ ከምንም ፈተና ይታደግላችሁ ማለት ነው። እግዚአብሔር ትዳራቸውን ይታደግልን። ፈተና የማይቀር ነው ወንድሜ እህቴ፣ በጋብቻችሁ ውስጥ ምንም የማይቀር ነው። ከዛሬ ጀምሮ ፈተና ይመጣል በጋብቻችሁ። ከዛሬ ጀምሮ ፈተና መምጣቱ የሚያስደነግጥ የሚያስበረግግ አይደለም፣ የሚያስፈራ ማለት ነው። በማንኛውም የክርስቲያን ትዳር ውስጥ ፈተና አለ ክርስቲያኖች። እንዲሁም ቅዱስ አትናቴዎስ የሚለው ቅዱስ አትናቴዎስ ሐዋርያዊ 20ኛው የእስክንድርያ ፓትርያርክ እንዲህ ይላል፣ እውነተኛ ጋብቻ የሚኖሩ ሰዎች ካሉ ይላል በጋብቻቸው ውስጥ የሚገጥማቸው ፈተና ልክ ሰማዕታትን እንደገጠማቸው ያለ ወይም በገዳም ጻድቃን እነ እንጦንስ እነ መቃርስ የገጠማቸውን አይነት ከባድ ፈተና ይገጥማቸዋል። ግን እነዚያ የገጠማቸውን እነ ጊዮርጊስ ዱድያኖስን ድል እንደነሱት እነ መርቆሬዎስ
ነውሊያኖስን ሁሉ ሳይቀር በኋላ ድል እንደነሱ፣ እንጦንስ መቃርስ አጋንንትን ድል እንደነሱ በእውነተኛ ትዳር በአብርሃም ቃል ኪዳን ኖረው በሚገጥማቸው ፈተና ሳይደነቁ ቅድም መጀመሪያ ያለው እንደ አብርሃም እምነት ኑሯቸው በክርስቶስ አምነው ከዚህ ፈተና ክርስቶስ ያወጣኛል፣ ከዚህ ችግሬ ክርስቶስ ያወጣኛል፣ ክርስቶስ አንድ አድርጎኛል፣ ሰው አይለየው ብሎኛል ብለው በእምነት የሚጸልዩት ሁሉ በእምነት ሰማዕታት ድል እንደነሱ፣ በእምነት ጻድቃን አጋንንትን ድል እንደነሱ በእምነት የሚኖሩ ባለትዳሮቹ ፈተናቸውን ድል የሚያደርግላቸው ክርስቶስ ነው ይላል። እኛም የአብርሃም የሳራ ያደርግላችሁ እንደዚህ አምናችሁ ፈተናችሁን ክርስቶስ ድል ያደርግላችሁ ማለታችን ነው። ፈርዖን የዲያብሎስ ምሳሌ ነው። ዲያብሎስ ነው ትዳርን የሚፈትነው በሰው እየመጣ በጤና እየመጣ በብዙ ነገር። አምላካችን እግዚአብሔር የአብርሃምና የሳራን ትዳር እንደባረከ ፈተናቸውንም እሱ እንዲያልፉ እንዳደረጋቸው ፈታኛቸውንም ድል እንዳደረገላቸው የእናንተንም ፈታኛችሁን ድል ያደርግላችሁ። ጋብቻችሁን የአብርሃምና የሳራ ያደርግልን። በጋብቻ የምትኖሩትን ሁሉ ጋብቻችሁን የአብርሃምና የሳራ አድርጎ ይባርክልን። ይቆየን። ወስብሐት ለእግዚአብሔር።